የክርስቶስን እንባ ባበሰችበት እጇ የሁላችን እንባ ታብስልን። አምላክን ማባበል እንዴት ያለ ጸጋ! ምን ብላ አስተኛችሁ ይላል ቅዱስ ኤፍሬም ሶርያዊ። ሕፃናትን ወላጆች እናቶች ልጆቻቸውን ሲያስተኙ እሹሩሩ ብለው ነው የሚያስተኙት። አንቺ ልጅሽን ምን ብለሽ አስተኛሽው? ቅዱስ 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 እያሉ መላእክት የሚዘምሩለት ልጅሽን ምን ብለሽ አስተኛሽው? የማይተኛውን አምላክ ምን ብለሽ አስተኛሽው? የእሷ ክብር እኮ የተለየ ነው። ይህን ክብር ይዛ ግን አንድ የትዕቢት ንግግር የለባት። ትገርማ። እኔ እኮ አሁን አንዳንድ ሰዎች በዘመናችን ምንድነው ድንግል ማርያም እኮ እኛም በዛ ዘመን ብንኖር እንወልደው ነበር የሚሉ ደፋሮች። እሷ ግን አንቺ ነው የምትወልጂው እየተባለች እነሆኝ የጌታ ባሪያ እንደ ቃልህ። ኤልሳቤጥም ሄዳ ተሳለመቻት። ቀላል መንገድ እንዳይመስላችሁ 130 ኪሎ ሜትር ከገሊላ ናዝሬት እስከ አይነ ከርብ ኤልሳቤጥን ለመጠየቅ 130 ኪሎ ሜትር ብቻዋን፣ አጃቢ ሳትፈልግ። በጣም ይገርም። ንግሥት እኮ ነች፣ ታቦት ናት። በውስጧ እኮ እግዚአብሔር ነው ያለው። ብቻዋን እየበረረች ፈጥና ወጣች። ፈጣን ደመና አይደለች፣ አፍጣኒ ተረዴት አይደለች። ፈጥና ወደ ኤልሳቤጥ ቤት ገባች። ኤልሳቤጥም ይላል የማርያምን ሰላምታ በሰማች ጊዜ መንፈስ ቅዱስ ሞላባት ይላል።